የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ከዮሐንስ ወንጌል ከምዕራፍ 2 ከቁጥር 12 ጀምሮ ያለውን ቅድስት ቤተክርስቲያን የእግዚአብሔርን ቃል ለዚህ ሳምንት የሰጠችንን እናስተነትናለን። በዚህ ወንጌል ክፍል ውስጥ ኢየሱስ ወደ ኢየሩሳሌም በሄደበት ወቅት የቤተ መቅደሱን ስርዓት ካየ በኋላ በቤተ መቅደሱ ዙሪያ የነበረውን ነገር ካየ በኋላ ከአባቱ ቤትነት ጋር የማይመጥን መሆኑን አስተውሎ ዝም ሳይል የቤቱ ቅንዓት እንደተጻፈለት የቤቱ ቅንዓት በልቶት የአባቱ ቤት ቅንዓት አነሳስቶት በዙሪያው የነበረውን መወገድ ያለበትን ነገር ሁሉ ሲያስወግድ እናያለን። ስለዚህም በዚህኛው የወንጌል ክፍል እውነተኛ አምልኮ ወይ ደግሞ እውነተኛ የእምነት ህይወት ግቡ ምንድነው የሚለውን መልእክት የሚያስተላልፍ ሆኖ እናገኘዋለን። ከዚህም አንፃር ስናየው ገና ከመጀመሪያው ኢየሱስ ወደ ኢየሩሳሌም ሄደ ይላል። ምክንያቱም ደግሞ ሲገልጽ የአይሁድ ፋሲካ በዓል ቀርቦ ስለነበረ ይላል። ይህ በዓል ትልቅ በዓል ነው ለአይሁዳውያን። ፋሲካ ከሶስቱ በዓላት አንዱ ብለው የሚሰበሰቡበት የእግዚአብሔርን አምላክነት፣ የእግዚአብሔርን ነጻነት፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ጠባቂነት የሚያከብሩበት በዓል ነው። ከግብፃውያን እንደምናውቀው በዘጸአት ከምዕራፍ 12 ጀምሮ ምዕራፍ 12-13 ከግብፃውያን ባርነት፣ ከፈርዖን ጉልበት፣ ከፈርዖን እብሪት፣ ከፈርዖን ልበ ደንዳና እምቢተኛነት ነፃ የወጡበት ብዙ መስዋዕትነት የተከፈለበት ለዚህም ደግሞ የእግዚአብሔርን ጥበቃ እንዳልነው በቀን በሌሊትም የሚጠብቅ የሚመግብ የሚያጠጣ አምላክ ብለው ከልጅ ልጅ የሚቀባበሉት ውድ ታሪካቸውን ውድ ነፃነታቸውን የሚያከብሩበት የፋሲካ በዓል የመሻገር በዓል ቀርቦ ነበር ይላል። ስለዚህ ይህንን በዓል ኢየሱስ እንደማንኛውም አይሁዳዊ ለመሳተፍ ሲሄድ የመጀመሪያውም አይደለም፣ በወንጌል ላይ እናውቃለን። ነገር ግን ያገኘው ነገር ከበዓሉ ዓላማ ጋር ከፋሲካ ጋር የማይመጥን ሆኖ እናገኘዋለን። ይህ እንግዲህ እግዚአብሔር ወደኛ ሲመጣ ከሚመጣባቸውም መንገዶች አንደኛው ቅዱስ ቃሉ የእግዚአብሔር ቃል የምንለው እግዚአብሔር የሚናገረን የሚታወጀው የወንጌል ቃል ነውና ኢየሱስ ወደኛ ሲመጣ የሚያገኘው ነገር ምንድነው ብለን እንድናስብ ይጋብዘናል። በእውነት የሚያገኘው ነገር ምንድነው? በጣም ልናስተውልና የሱንም አምላክነት አስተውለን የኛንም ሰውነት አስተውለን መቀራረባችን ወይም መራራቃችንን የምናይበት አጋጣሚ ነው። በሁለታችን መካከል ያሉት ነገሮች ምንድናቸው? በቤተ መቅደሱና በእግዚአብሔር መገኘትና በአንድ አይሁዳዊ ፋሲካን በዓል ሊያከብር በመጣ አይሁዳዊ መካከል የነበረው እንቅፋት ምንድነው? ኢየሱስ ይህንን ያይና ያስወግዳል፣ ያጠራል፣ ያጸዳል። ስለዚህ ይህንን እውነት ለኛ ስናደርገው አሁንም እግዚአብሔር በተለያየ አጋጣሚዎች ወደኛ ሲመጣ እውነት እሱን እንዳናይ የሚያደርገን እንዳናተኩር የሚያደርገን ነገር አስተውሎታችንን የሚሰልበው ነገር ምንድነው? በጊዜው በወንጌሉ ላይ የነበረው እውነታ ኢየሱስ ለዚሁ በዓል ለትልቁ ለፋሲካ በዓል ሲመጣ ልክ ሌሎች ሰዎች ሁሉ እንደመጡት እሱ ያስተዋለው ግን ረባሽነቱን ነው። ሰዎቹ ደግሞ ለአምልኮ የሚያግዘን ብለው የያዙትን ነገር ነው። ነገር ግን ኢየሱስ እንዲወገድ ያደርጋል። በዚያ ያገኛቸውን በሬዎች የበሬ ሻጮች፣ እርግቦች የእርግብ ሻጮች፣ በጎች ከነሻጮቻቸው የገመድ ጅራፍ ሰርቶ አባረራቸው ይላል። ክርስቶስ ወደ እኔ ሲመጣ በመሃል ያለ ነገር ምንድነው? ቅናት ይዘዋል። ስለኔ ግድ ይለዋል። ስለኔ ዝም አይልም። ይሄ አምላካችን ይህ ኢየሱስ ነው። ይህ ዝም የማይል አምላክ ዝም የማይል ኢየሱስ በኔ ነፍስ ዙሪያ በልቤ ውስጥ በህይወቴ ውስጥ ያሉ ነገሮች በውሎዬ ውስጥ ያሉ ነገሮች ምንድናቸው? ለሱ የማይመቹ ነገሮች ምንድናቸው ብለን እንድናጠራ ይጋብዘናል። ስለዚህ ይህ ደግሞ የምንገኝበት የጾም ወቅት የመጨረሻ ግቡ የመጨረሻ መዳረሻው የነፍስ መጽዳት ነው። የህሊና ንጻት ነው። የልብ ንጽህና ነው። ስለዚህ ይህንን የጾም ጊዜ ለዚህ ዓላማ እንድንጠቀምበት ዛሬ በእኔ ልብ ውስጥ እንደ በሬ ሻጮች እንደ በሬ ሆኖ የተገኙ ነገሮች ምንድናቸው?
እንደ ገንዘብ መለወጫ ጠረጴዛና እንደ ገንዘብ ሆኖ ልቤ ውስጥ ከቤተ መቅደሱ እንዳንደርስ የሚያደርግ ነገር ምንድነው? ኢየሱስና እኔን የሚያገናኝ ነገር ምንድነው እንድንል ይጠራናል። ስለዚህ ይህ ትልቅ በዓል ለኛም ትልቅ በዓላችን ነው። የክርስቲያን ትንሣኤ ልክ በወንጌሉ ላይ የአይሁድ ትንሣኤ እንደሚለው ሁሉ ለኛ ደግሞ የክርስቲያን ትንሣኤ ሆኖ እናገኘዋለን። እናም ክርስቶስ የተነሳበትን ኃይል፣ ክርስቶስ የተነሳበትን ፍቅር፣ ክርስቶስ የተነሳበትን ዓላማ ወይም ግብ የሚያስቱ ነገሮች እንዳይኖሩ በጥሩ ወቅት ላይ የማስተንተኛ ነጥብ ሆኖ እናገኘዋለን። በነፍሳችን ውስጥ መጽዳት ያለበት ነገር ምንድነው? በሕይወቴ ውስጥ መጽዳት ያለበት ነገር ምንድነው ብለን ራሳችንን እንጠይቃለን። ስለዚህ በክርስቶስ ትረካ በወንጌሉ ላይ እንደተተረከው ስናይ እሱ ነገሩ ከበሬዎቹ ጋር ወይ ደግሞ ከበሬ ሻጮቹ ጋር አይደለም፣ የአባቱ ቤት የማይሆን ሆኖ ማግኘቱ ነው። አሁንም በሬ በራሱ ስለ በሬ የምንከራከርበት ይዘት አይደለም፣ ስለምን የምንከራከርበት ይዘት አይደለም። ነገር ግን ስለ ነፍሳችን የአባቴ ቤት ብሎ የጠራው እግዚአብሔር ሊያድርባት የሚፈልግ እግዚአብሔር አምሳሉ የታተመባት ነፍሳችን ግድ ይለዋል፣ ዝም ሊል አይችልም። እናም ይህ ነገር ለኛም እንዲሰማን በውስጣችን ያለው የከበረ ነገር የእግዚአብሔር መኖሪያ የእግዚአብሔር ማስተናገጃ በቅዱስ ጳውሎስ ቃል በአንደኛ ቆሮንቶስ ምዕራፍ 3:16 እንዲሁም ደግሞ በአንደኛ ቆሮንቶስ ምዕራፍ 6:19 እልፍም ስንል በሁለተኛ ቆሮንቶስ ምዕራፍ 6:16 ላይ የምናየው እንዲሁም ደግሞ ቅዱስ ጴጥሮስ መንፈሳዊ መኖሪያ መገንባት እንዳለብን የሚነግረን በአንደኛ መልእክቱ በምዕራፍ 2 ቁጥር 5 ላይ ይህንን እውነት እናያለን። እኛ የእግዚአብሔር ቤተ መቅደስ እንደሆንን፣ እኛ የእርሱ ክብር ማደሪያ እንደሆንን ምንም እንኳን ስጋዊ ማንነታችን መገለጫ ሆኖ ከውጭ ቢታይም ዘላለማዊ ግቡ ግን ይሄ የምናየው ስጋ ብቻ እንዳልሆነ በስጋችን ልትከብር ያለች ነፍስ በስጋችን የሚያድረው መንፈሳዊ ቤታችሁን ገንቡ አንጹ የሚለው ቅዱስ ጴጥሮስ እናንተም የእግዚአብሔር ቤተ መቅደስ መሆናችሁን አታውቁምን የሚለው ቅዱስ ጳውሎስ ይህ ማንነታችንን እውነት ለእርሱ የተገባ እንድንሆን ሁልጊዜ እንድንጥር ያለፈ ታሪካችን እንዳይጎትተን አሁን ጉልበተኛ ሆኖ ሕይወታችንን ተቆጣጥሯል የምንለው ነገር ረግጦ የያዘን እንዳይመስለን ከእግዚአብሔር በላይ የሆነ አይደለምና ከኢየሱስ ቃል ከኢየሱስ ኃይል ከእርሱ የቃል ጅራፍ በላይ አይደለምና እነሆ የገመድ ጅራፍ አበጅቶ አስወጣቸው ከቤተ መቅደስ ይላል። ስለዚህ የእግዚአብሔር ቃል ጉልበትን እናውቃለን። የእግዚአብሔር ቃል በራሱ በቃሉ ሲገለጽ እሳት እንደሆነ እንደ እሳት የሚፈጅ እንደ መዶሻ የሚያደቅ የጠጠረ ልብን የሚያደቅ እንደሆነ ኃያል እንደሆነ በሁለት በኩል ስለት ያለው ሰይፍ እንደሆነ ጅማትን ልብን የሚቆርጥ የሚወጋ ሰይፍ እንደሆነ ኃያል ሰይፍ እንደሆነ ራሱ የእግዚአብሔር ቃል ስለራሱ ይነግረናል። ስለዚህ የእግዚአብሔር ቃል ዛሬ ሲናገረን ኢየሱስ ካበጀው ጅራፍ ያነሰ አይደለም። በዛው ኃይል በዛው ቅናት እግዚአብሔር ይናገረናል። እናም ይለናል የአባቴን ቤት የንግድ ቦታ አታድርጉት፣ የአባቴን ቤት የማይገባ አታድርጉት። የተፈጠራችሁት ለዓላማ ነው፣ የተሰራችሁት በአምሳሌ ነው፣ ለከንቱ አይደለም ይላል። እናም በክቡር ደም እንደተገዛንም እናውቃለን። ስለዚህ ይሄ ፋሲካ በዓል ሂደታችን እንደ አይሁድ ፋሲካ የዛኔ በግርግር እንዳይዋጥብን፣ በአጀብ እንዳይዋጥብን፣ በስርዓት እንዳይጋረድብን ክርስቶስ ይጠራናል። እናም የነሱ በዓል እንግዲህ በከተማ ደረጃ ሲከበር በኢየሩሳሌም አስተንታኞች ወይ ደግሞ ጸሐፊዎች የታሪክ በጊዜው የነበሩ ጸሐፊዎች እንደሚጠቅሱልን በብዙ 100,000 የሚቆጠር ከ100,000 በላይ 180 እስከ 200,000 የሚደርስ ሰው በኢየሩሳሌም ይጨመር ነበር። ፋሲካን ለማክበር አይሁዳውያን በቤተ መቅደሱ ይሰበሰቡ ነበር። ከግብጽ፣ ከግሪክ በጊዜው ከነበረችው ዛሬ ቱርክ ከምንላት ከቱርክ እንዲሁም ደግሞ ከተለያዩ ግዛቶች የውጭ ሀገር ከሚባሉት ግዛቶች ወደ ኢየሩሳሌም ይፈልሱ ነበር። ስለዚህ ይህ ጉዞ ይህ ፍልሰት ዋጋ ቢስ እንዳይሆን ክርስቶስ
በዚህ መልኩ ዋና ተዋናይ ሆኖ ሲያጸዳ እናያለን። እነዚህ በመቶ ሺህ የሚቆጠሩ ሰዎች ደግሞ ለመስዋዕት የሚሆን ነገር ግድ ይላቸው ነበርና በቤተ መቅደስ አቅራቢያ ንጹሕ ተብሎ የተለየውን ይሆናል ለእግዚአብሔር መስዋዕትነት ይሆናል የተባለውን እንስሳ ገዝተው መግባት ግድ ይላቸው ነበር። ይዘው የመጡት ላይመጥን ስለሚችል እዛው አቅራቢያ ይቀርብላቸው ነበር። ስለዚህ በዙሪያው ምን አይነት መጨናነቅ እንደነበር በቤተ መቅደሱ በአእምሯችን መሳል እንችላለን። ሰዎቹ በራሳቸው ከቁጥር በላይ ናቸው። በዛ ላይ እያንዳንዱ ሀብታሙ በሬ፣ መካከለኛ ያለው በግን፣ እንዲሁም ደግሞ የማይችለው የእርግብ መስዋዕትን ማቅረብ ይጠበቅበት ነበርና እያንዳንዱ ሰው ከእርሱ ጋር የሚያቀርበውን እንስሳ ይዞ በቤተ መቅደስ ሲገኝ ግርግሩን ማስተዋል እንችላለን። በሁለንተና የሚረብሽ ግርግር፣ ለአይን ብቻ አይደለም። ከብት በከብት ዙሪያ በበግ የተከበበ ቤተ መቅደስ እንደ ገበያ ሆኖ ስናስበው ለእግዚአብሔር አምልኮ እንደማይመጥን እናውቃለን። ስለዚህ ነፍሳችንም ላይ እንደዚህ አይነት ስጋት እንዳይኖረን የበሬ ስብስብ፣ የበግ ስብስብ፣ የእርግብ ስብስብ እግዚአብሔር እንዳናገኝ የሚያደርገን በሁለንተና የሚያውክ አይነት ነገር እንዳይኖር ማስተዋልን እንጋበዛለን። ከዚህ አንጻር ኢየሱስ ስለ ቤተ መቅደሱ በቅናት ሲያወራ አይሁዳውያን እስቲ ተአምር አሳየን፣ ምን ተአምር ታሳየናለህ እንድናምንህ የምትለው ነገር እውነት መሆኑን አንተ እግዚአብሔር ልጅ መሆንን እንድናውቅ ምን ተአምር ታሳየናለህ ሲል ይህም ቤተ መቅደስ አፍርሱትና በ3 ቀን ውስጥ እሰራዋለሁ ይላቸዋል። ግራ ይገባቸዋል። ይሄ እኮ ገና 46 ዓመት ፈጅቷል። አሁንም በመታነጽ ላይ ያለ ገና 46 ዓመት የፈጀ ቤተ መቅደስ ነው። እንዴት ነው በ3 ቀን የምትሰራው ይሉታል። ይሄ እንግዲህ በእግዚአብሔርኛና በሰውኛ መካከል በንግግሮች መካከል ያለ አለመግባባት ነው። ሐሳቤ ከሐሳባችሁ እንደሚለው ምድር ከሰማይ እንደሚርቅ ይርቃል የሚል አምላክ ሚስጥሩን ሲነግራቸው እነሱ ደግሞ በሚታየው ግንብ ለክተው ያወራሉ። ስለዚህ ኢየሱስ ዛሬ ሊያሳየን የሚችለው ነገር ሊያደርግ የሚችለው ነው፣ ላያደርግ የሚችለውን አይደለም የሚናገረው። እኛ ምናልባት እዚህ ላይ እነሱ 46 ዓመት የፈጀ ቤተ መቅደስ እንዴት ይፈርሳል፣ እንዴት በ3 ቀን ትሰራዋለህ እንዳሉት እኛንም ደግሞ ከዚህ ነገርህ፣ ከዚህ ነገርሽ፣ ከዚህ ልማድህ፣ ከዚህ ልማድሽ ተላቀቂ ሲለን እንዴት ይሄ አብሮ አደገኝ እንዴ፣ እኔ ቁጡነቴ፣ እኔ ስንፍናዬ፣ እኔ ትዕግስት ማጣቴ፣ እኔ ይቅር ባይ አለመሆኔ፣ እኔ እያለን የምንደረድራቸው ነገሮች ሁሉ ከኔ ጋር አብረው የቆዩ ናቸው። የኔ ሱስ፣ የኔ ደካማነት የምንለውን ነገር ሁሉ ከኔ ጋር መላቀቅ አይችሉም። 46 ዓመት የቆየን ነገር እንዴት በ3 ቀን ትሰራለህ እንዳሉት ሁሉ ይሄንን ነገር እንዴት ለቅቄ እንዴት ትለውጠዋለህ ብለን ሙግት የምንገባበት እውነታ የለም። እሰራዋለሁ አለ፣ በ3 ቀን እሰራዋለሁ አለ። ነገር ግን ደግሞ የሚያወራው ስለዚህ ስለሚታየው ድንጋይ ሳይሆን መፍረሱ ላልቀረለት ቤተ መቅደስ ሳይሆን ስለ ትንሣኤው ነበር። በ3ኛው ቀን ከሙታን ስለመነሳቱ ነበር ይላል ራሱ የእግዚአብሔር ቃል። እናም የማይቻል የሚቻል የሚሆነው በትንሣኤው ነው። ይሄ ለኛ ልዩ ጸጋ ነው። በዚህ ወቅት፣ በዚህ የጾም ወቅት የማይቻለው ማንነታችንን አፍርሶ እንደ አዲስ የሚያነሳን አምላክ እየጠራን ነው እና የማይቻለው የሚቻልለት አምላክ ነውና እንስማው። እሱም ይላል እኔ በ3 ቀን ውስጥ እሰራዋለሁ። አፍርሱት፣ 46 ዓመት የቆየውን ነገር አስወግዱት፣ እኔ እንደ አዲስ እሰራዋለሁ ይላል። ምክንያቱም ከምንም ምንን መፍጠር የሚችል አምላክ ነው። ከምንም የሆነ ነገርን የሚያመጣ አምላክ ያመጣ አምላክ ነው። እርሱ እግዚአብሔር ነውና ስለዚህ አሁንም በራሳችንን አይተን ራሳችን ጋር ባሉት ነገሮች አንጎዳ። እንድንጎዳ የሚፈቅድ አምላክ አይደለም። አይጋረድብን። በተጋረዱ ነገር በግርዶሽ እንድንኖር የሚፈቅድ አምላክ አይደለም። እናም ይህንን እውነት ይዘን ይህንን የጾም ጊዜ ካረግናቸው ከውጫዊ ነገሮች የጾም ሂደት አንጻር ወደ ውስጥ የምንገባበት ኃይል እንዲሆኑን እናስተውል። ይህንን መተዌ እዚህ ጋር ምን ለመፍጠር ነው? ይህንን መጾሜ እዚህ ጋር ምን ለማድረግ ነው እያልን ራሳችን ላይ እናስተውል። የእግዚአብሔር ቃል እንዳልነው ኃያል ነው። የእግዚአብሔር ቃል የማያልፍ ነው።
እንደምናውቀውም አበባው ይጠወልጋል፣ ሳሩም ይደርቃል፣ የእግዚአብሔር ቃል ግን ለዘላለም ይኖራል። ራሱ ስለ ቃሉ ሲመሰክር የእግዚአብሔር ቃል ያንን ይለናል። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ይላል። ስለዚህ የዛሬ ጅራፍ ዛሬ በዚህ እድሜያችን ክርስቶስ የሚሰራው ጅራፍ ቅዱስ ቃሉ ነው። የፍቅር ጅራፍ፣ የምህረት ጅራፍ፣ የትዕግስት ጅራፍ፣ የግብዣ ጅራፍ የሆነ ቃሉን ይልክልናል። እናም እሰራዋለሁ ይላልና በእርሱ ቃል በእርሱ መንፈስ በቅዱሳን ህብረት ውስጥ ህይወታችን እንዲታነጽ፣ ህይወታችን እንዲበጅ፣ ህይወታችን እንዲሰራ እንድንፈቅድ እግዚአብሔር አምላክ ጸጋውን ያብዛልን።